እሺ እንዴት ናችሁ? ዘመን ቱቶሪያሎች ነን። ዛሬ ፍሬሽማን ኮርስ ሳይኮሎጂን እናያለን። በማንኛነት ስለ ሳይኮሎጂ ቤዚክ ኢንትሮዳክሽኑን እናያለን። ከቻፕተር 1 እንጀምራለን። ኢሰንስ ኦፍ ሳይኮሎጂ በዋነኝነት ሳይኮሎጂ ስለምን እንደሚያጠናና ስለ ሳይኮሎጂ ቤዚክ ኢንትሮዳክሽን እናያለን። ምክንያቱም ይሄ ትምህርት ለእናንተ አዲስ ነው። ሜጀራችሁ ላይሆን ይችላል ናቹራል ሳይንስ ተማሪዎች፣ ነገር ግን አስ ፍሬሽማን ኮርስ ሁላችሁም የምትወስዱ ስለሆነ ስለ ሳይኮሎጂ እናያለን። በመጀመሪያ ዩኒት 1 እንደነገርኳችሁ ኢሰንስ ኦፍ ሳይኮሎጂ ነው የሚለው። በሱ ሰብ ቶፒክ ውስጥ የምናያቸው ብዙ ነገሮች አሉ። በዋነኝነት ዴፊኒሽን ኦፍ ሳይኮሎጂ ኤንድ ሪሌትድ ኮንሰፕት ዛሬ እናያለን ማለት ነው። በመጀመሪያ ወርዱን ዲፋይን ከማድረግ እንጀምር። ዋት ኢዝ ዘ ሚኒንግ ኦፍ ዘ ወርድ ሳይኮሎጂ? ኤፒስቴሞሎጂካሊ ዲፋይን ስናደርገው ከሁለት የግሪክ ወርዶች የመጣ ነው። ሳይኮሎጂ ሳይኬ ኤንድ ሎጎስ። ሳይኬ የምንለው በዋነኝነት ሪፈር የሚያደርግልን ምን ነው? ማይንድ፣ ሶል ኦር ስፒሪት፣ ሶስቱን ነገሮች በዋነኝነት ሪፈር ያደርጋል። ሎጎስ ደግሞ እንደምታውቁት ስታዲ፣ ኖሌጅ፣ ዲስኮርስ ማድረግ እንደማለት ነው። ስለዛ አንድ ላይ ምን ይሆናል? the study of mind, soul or spirit ይሆናል ማለት ነው። ይሄ ስሙን ቤዝድ አድርገን ድራይቭ ስናደርገው ነው። እና አንዳንድ ጊዜም በግሪክ ሌተር ሳይ በምትባለው እቺ ጋር ባለችው የምትታያችሁ ከሆነ በሱ ዲፋይን ይደረጋል ማለት ነው። which is ሳይ ተብሎ ይነበባል። psychologists define psychology differently based on their intention, feelings, research and background experience። እነዚህ ሳይኮሎጂስቶች ሳይኮሎጂን እንደየራሳቸው ነው ዲፋይን የሚያደርጉት። ምክንያቱም ሁሉም የራሳቸው ኢንቴንሽን አለው እና ቤዝድ ኦን ዴር ባክግራውንድ ኤክስፒሪየንስ ሊሆን ይችላል፣ ሪሰርች በሰሩበት ፋይንዲንጋቸው በሱ ዲፋይን ያደርጉታል በየራሳቸው። nowadays most of them agree on the following scientific definition of psychology። ነገር ግን አብዛኞቹ በዚህ ተርም ይስማማሉ ማለት ነው። ምን በሚለው ነው? ሳይኮሎጂ the study of human behavior and underlying mental። በዚህኛው ተርም አሁን ባልነው the scientific study of human behavior and underlying mental በሚለው ይሄ ተርም ይስማማሉ አብዛኞቹ ሳይንቲስቶች ማለት ነው። ምክንያቱም እንደሚታወቀው ሳይኮሎጂ ስለ ሂውማን ቢሄቪየር ነው እና ስለ ሜንታሊ አንደርላይንግ ነው የሚያጠናው። ስለዛ ይሄ አብዛኞቹ ሳይኮሎጂስቶች ምን ይላል? ያስማማል ነው። በዚህ ዲፊኒሽን ውስጥ ሶስት አስፔክቶችን እናያለን። ምን እናያለን? ሳይንስ እናያለን፣ ሳይንቲፊክ ስተዲ ነው ስላለን፣ ቢሄቪየር እና ሜንታል ፕሮሰስ እናያለን። እንዴት በዚህ ዲፊኒሽን ውስጥ ሶስቱን ነገሮች አየን የሚለውን ዲፋይን አድርገን ሳይንስ እንዴት እናየዋለን ከዚህ ተርም አንፃር ስንል ሳይንስ ሳይኮሎጂ ዩዝ ሳይንቲፊክ ሜተድ ቱ ስተዲ ቢሄቪየር ኤንድ ሜንታል ፕሮሰስ ኢን ቦዝ ሂውማን ኤንድ አኒማል። ምክንያቱም ከላይ ምንድነው አለን? ሳይኮሎጂ ሳይንቲፊክ ስተዲ ነው አለን አይደል? ስለዛ ሳይኮሎጂ ምንን ይጠቀማል? ሳይንቲፊክ ሜተድ ቱ ስተዲ ሂውማን ቢሄቪየር ኤንድ ሜንታል ፕሮሰስ። ሂውማን ላይም አኒማል ላይም ምንን ይጠቀማል? ሳይንቲፊክ ስተዲ ምንን ለማጥናት? ቢሄቪየር ኤንድ ሜንታል ፕሮሰስን ለማጥናት ሳይኮሎጂ ምንን ይጠቀማል? ሳይንቲፊክ ስተዲ ወይም ደግሞ ሳይንቲፊክ ሜተዶችን ይጠቀማል። ስለዚህ ሳይኮሎጂ በራሱ ምንድነው እንላለን? ሳይንስ ነው እንላለን ማለት ነው። this means psychologists do not study behavior with common sense, rather they follow scientific procedure and use empirical data study behavior and mental process። ምን አለን? ይሄ በኮመን ሴንስ ወይም ደግሞ እንደዚህ ስለሆነ ሰው ብቻ አግሪ ስላደረገ ሳይሆን ሳይንቲስቶች ወይም ደግሞ ሳይኮሎጂስቶች ምንን ይጠቀማሉ አለን? ሳይንቲፊክ ሜተድ ወይም ደግሞ ሳይንቲፊክ ስተዲ። ስለዛ ሳይኮሎጂን ምን ያደርገዋል? ሳይንስ ያደርገዋል ማለት ነው። ቢሄቪየር የሚለውን ደግሞ ቢሄቪየር ደግሞ ሪፈር የሚያደርገው behavior refers to all of the outward or overt action and reaction። ምንድነው? ወደ ውጪ ወይም ደግሞ ወደ ውስጥ የምናሳያቸው አክሽኖች እና ሪአክሽኖች። በዋነኝነት አውትዋርድ የምንለው ወደ ውጪ የምናሳየው አክሽኖችን ነው። ኦቨርት ደግሞ ወደ ውስጥ ያሉ አክሽኖች። ለምሳሌ አሁን ቶኪንግ፣ ፌሻል ኤክስፕሬሽን፣ ሙቭመንት እነዚህ የመሳሰሉት ናቸው። እነዚህ ምንድናቸው? አክሽን ወይም ደግሞ ሪአክሽን ሊሆን ይችላል። እነዚህ ቢሄቪየር ናቸው ማለት ነው። there is also covert which is hidden, non-observable, generally considered as mental process። ኦቨርት እንዳልነውላ ኮቨርት ይባላል። ይሄ ለምሳሌ ፌሻል ኤክስፕሬሽን፣ ሙቭመንት፣ ቶኪንግ ምናምን ውጪያዊ የሚታይ ነገር ነው እና በዚህ ውስጥ ምን አላለን? ኮቨርት ቢሄቪየር። ይሄ ሞር ሜንታል ፕሮሰስ ውስጥ
ይጠቃለላል። ሃይድን የሆነ ነው የሚታይ አይደለም ነን ኦብዘርቨብል ነው። ስለዛ ቢሄቪየር አላል ምንና ምን አውትዋርድ የሚታይ ወይም ደግሞ ሊገለጽ የሚችለው አክሽን ወይም ሪያክሽን ምን ይባላል ቢሄቪየር ይባላል። ለምሳሌ ወሬ ፌሻል ኤክስፕሬሽን እንዳልነው ለየሆኑ ነገሮች የምናሳየው ሪያክሽኖች ሙቭመንታችን ምን እንለዋለን ቢሄቪየር እንለዋለን ማለት ነው። ሶስተኛው ደግሞ ምንድነው ሜንታል ፕሮሰስ ነው ብለናል። ሜንታል ፕሮሰስ ነው ማለት ቅድም ከላይ እንደጠቀስነው ምንድነው ኦል ኢንተርናል ኦር ኮቨርት አክቲቪቲስ ኦፍ አወር ማይንድ ምን አለን ኢንተርናል ነው ሞር ኦብዘርቨብል አይደለም ሂድን ነው ማለት ነው። such as thinking feeling and remembering ይሄ በዋነኝነት ከማሰብ ከማሰላሰል ጋር ፊሊንግ ስሜታችን እና የማስታወስ ነገር በዋነኝነት ሜንታል ፕሮሰስ ይባላል ማለት ነው። ስለዚህ ሳይኮሎጂ ዘ ሳይንቲፊክ ስታዲ ኦፍ ሂውማን ቢሄቪየር ኤንድ አንደርላይንግ ሜንታል በሚለው ውስጥ ሶስት አስፔክቶችን አየን። ምን አየን አሰ ሳይንስ አሰ ቢሄቪየር ኤንድ ሜንታል ፕሮሰስ የሚለውን አየን ማለት ነው። ስለዚህ ይሄንን በደንብ መያዝ ይገባቸዋል። እና በዋነኝነት ጎል ኦፍ ሳይኮሎጂ አለ። ጎል ኦፍ ሳይኮሎጂ በዋነኝነት አራት ናቸው የሳይኮሎጂ ጎሎች ዲስክሪፕሽን ኤክስፕላኔሽን ፕሬዲክሽን ኤንድ ኮንትሮል ነው። እንዴት ጎል እንደሚሆኑ እናያለን። ዲስክሪፕሽን ስንል ዲስክሪፕሽን ኢንቮልቭስ ኦብዘርቪንግ ዘ ቢሄቪየር ኤንድ ኖቲሲንግ ኤቭሪቲንግ አባውት ኢት። ዲስክሪፕሽን የምንለው ዲስክራይብ ሞር ስሙም ይገልጽልናል። ምንድነው ኦብዘርቭ ማድረግ ኖቲስ ማድረግ ኤቭሪቲንግ አባውት ኢት ስለ ቢሄቪየር ኦፍ ሰምቲንግ ኖቲስ ማድረግ ኦብዘርቭ ማድረግ ዲስክራይብ ማድረግ በዋነኝነት ዲስክሪፕሽን ውስጥ ይጠቃለላል። it is a search for an answer like what's happening or where does it happen የሆነ ነገር something happen እያደረገ ከሆነ ስለሱ ምንድነው happen እያደረገ ያለው ወይም የት ነው something እንደዚህ አይነት ጥያቄው ማን ነው እያደረገ ያለው under what circumstance ይሄ ነገር እየተፈጠረ ነው የሚለውን የምናይ ከሆነ ኖቲስ የምናደርግ ወይም ደግሞ ኦብዘርቭ የምናደርግ ከሆነ ዲስክሪፕሽን እንለዋለን። ለምሳሌ እዚህ ጋር ምን ይሰጣል Sherman noted that the young freshman girl he saw her general psychology classroom is behaving oddly የሆነ አንድ ፍሬሽማን ተማሪ ይላል እቺ ጋር ምንድነው የሆነ ኦድሊ አክት እያደረገ ከሆነ ምክንያቱም ክላሱ አዲስ ሌላ ምክንያቶች ሊኖር ይችላል። ያንን ነገር ምን ማድረግ ኖቲስ ማድረግ ከሆነ ምን ይላል she's not turning to her homework her results are slipping badly and she seems to have a very negative attitude toward the course ይሄ ምን የሚደረግ ነገር ነው ኖቲስ የሚደረግ ነገር ነው። ለምሳሌ ግሬድ 1 እያየ ጀስት ከኮርሱ አንፃር ኔጌቲቭ የሆነ አቲቲዩድ እየመጣላት ከሆነ ያስተማሪ ምን ሊያደርገው ይችላል ኖቲስ ሊያደርገው ይችላል የሷ ጀነራል ቢሄቪየርን ማለት ነው። ያ ምን እንለዋለን ዲስክሪፕሽን እንለዋለን ማለት ነው። ኤክስፕላኔሽን ማለት ደግሞ ምንድነው ኤክስፕሌን ማድረግ ኤክስፕሌን ማለት ለምንድነው why it is happening የሚለውን ኤክስፕሌን ማድረግ ነው ማለት ነው። በዋነኝነት explanation is about trying to find reasons for the observed behavior ምንድነው አለ ከላይ ምን እናረጋለን አለን ዲስክሪፕሽን ላይ ኖቲስ እናረጋለን ወይም ደግሞ ኦብዘርቭ እናረጋለን ብለናል። እሱን ደግሞ ለምንድነው ሃፕን እያደረገ ያለው ብለን ምን መስጠት ሪዝን መስጠት ነው ማለት ነው ለኦብዘርቭድ ቢሄቪየሩ። ምክንያቱም this helps to process forming theory of a behavior ከላይ ያየነውን behavior ምን እንድናረግለት ቲዮሪ ፎርም እንድናረግለት ይረዳናል ማለት ነው። ቲዮሪ የምንለው theory is a general explanation of set of observation or facts የሆነ ኦብዘርቭ ያደረግነው ፋክት ወይም ደግሞ behavior ካለ ለሱ የምንሰጠው general explanation ምን ይባላል ቲዮሪ ነው። ይሄም በምንድነው በኤክስፕላኔሽን የምንሰጠው ነው። ለምሳሌ in the above example to find out why the girl is doing this things the teacher will most likely ask her parents about her home background her friends and the like and may come to understanding that the girl was behaving the way she did because she was given attention in a way reward by other people when she used to behave oddly እዚህ ጋር ምን አለ ቲቸሩ ለኦብዘርቭድ የሆነ ቢሄቪየር አለ አይደለ she is not giving attention ለኮርሱ ማለት ነው። ስለዚህ ቲቸሩ ኖቲስ ካረገ በኋላ ለሱ
የሆነ ሪዝን እየሰጠ ነው። ምክንያቱም ሄዶ ጓደኞቿን ወይም ደግሞ ፓረንቷን እያወራ ነው። ያ ምንድነው ከኦብዘርቬሽን ቀጥታ ያለፈ ነገር ነው ማለት ነው። ስለዚህ ኤክስፕላኔሽን የምንለው something የሆነ ኦብዘርቭድ የሆነ ቢሄቪየር አለ እሱን ለምንድነው ሃፕን እያደረገ ያለው የሚለውን ቲዮሪ መስጠት ወይም ደግሞ ኤክስፕሌን ማድረግ ሪዝኑን ማስቀመጥ ኤክስፕላኔሽን እንለዋለን ማለት ነው። ሶስተኛው ደግሞ ፕሪዲክሽን ነው። ፕሪዲክሽን አሳኔ ኢንዲኬት የሆነ ነገር ፕሪዲክት ማድረግ ዲተርማይን ማድረግ እየመጣ እንደሆነ ነው። ምንድነው ፕሪዲክሽን is about determining what will happen in the future። ቲዮሪ ካስቀመጥን ዲስክራይብ ካደረግን ኤክስፕሌን ካደረግን በኋላ ምን እናደርጋለን? ቲዮሪ እናስቀምጣለን አለን። ኤክስፕላኔሽን ላይ ምን እናደርጋለን? ፊውቸር ላይ ምን ሊፈጠር እንደሚችል ምን እናደርጋለን? ዲተርማይን ወይም ደግሞ እንገምታለን ሞር ሳይሆን እንገምታለን ቤዝድ ኦን በቲዮሪ ማለት ነው። ምክንያቱም ኤክስፕላኔሽን ላይ ምን እንሰጣለን አለን? ቲዮሪ እንሰጣለን አለን። ስለዚህ ይቅርታ ያ የሰጠነው ቲዮሪ ቤዝድ በማድረግ ምን እናደርጋለን? ፕሪዲክት እናደርጋለን ማለት ነው። in the above example the kid that the freshman girl the psychologist or the counselor would predict based on the previous research into similar situation that the girl may never be able to reach her full learning potential። ምንድነው ይሄንን ነገር ኖቲስ ካረገ በኋላ ኤክስፕሌን ካረገ በኋላ ምን ሳይኮሎጂስት ወይም ደግሞ ካውንስለሩ የሆነ ነገር ፕሪዲክት ያደርጋል። ምክንያቱም እዛ ጋር ቲዮሪ ፎርማ ያደርጋል ብለናል አይደለ? በኤክስፕላኔሽኑ መሰረት ስለዛ የሆነ ነገር ምን ያደርጋል? ፕሪዲክት ያደርጋል። ምክንያቱም እዚህ ጋር ምን ይላል? that the girl may never be able to reach her full learning potential ይሄንን ነገር ፕሪዲክት ሊያደርገው ይችላል ማለት ነው። ስለዛ ከዲስክሪፕሽን ተነስተን ኤክስፕሌን እናደርጋለን ቲዮሪ ፎርም ካደረግን በኋላ ከዛ በኋላ እሱን ቤዝ በማድረግ ምን እናደርጋለን? ፕሪዲክት እናደርጋለን። ፕሪዲክት ካደረግን በኋላ የመጨረሻው የሚሆነው ጎል የሚሆን ኮንትሮል ማድረግ ነው። ምክንያቱም ዋና ነገሮቹን አየን እንዲህ ይሆናል ካልን በኋላ how we can control የሚለውን ወይም ደግሞ how can it be changed የሚለውን የምናየው በኮንትሮል ውስጥ ነው ማለት ነው። ስለዚህ control or modify or change the behavior from the undesirable one ለምሳሌ such as failing in school to desirable one such as academic success ምንድነው የሚለን እዚህ ጋር ኮንትሮል ኦር ሞዲፋይ ማድረግ ምንድነው ያልተፈለገውን አንዲዛይረብል ዋን አለ። ለምሳሌ ከኤግዛምፕሉ ምንድነው she is not giving attention አይደለ that freshman girl ስለዚህ እሱ አንዲዛይረብል ምንድነው ቢሄቪየር ነው። ስለዚህ እሱን ወደ ምንድነው ሞዲፋይ ወይም ደግሞ ቼንጅ የምናደርገው to such an academic success ይሄ ምንድነው ዲዛይረብል ዋን የሚፈለገው ከማይፈለገው ወደሚፈለገው መቀየር ወይም ደግሞ ኮንትሮል ማድረግ እንዴት ቼንጅ እንደሚሆን ማጥናት ይሄ ምንድነው control እንለዋለን ማለት ነው። in the above example certain learning strategies can be used to help the girl so that she will be successful in academic endeavor ምንድነው የሚለው ልጅቷ ለምሳሌ አሁን ብዙ ያልተመቻቹላት ነገሮች አሉ ሶ እሷን ወደ አካዳሚክ ኢንዴቨር ሰክሰስ እንድትሆን አካዳሚካሊ እሷን ምን ማድረግ ስትራቴጂ መቀየስ ምናምን ኮንትሮል ይባላል። ምክንያቱም እሷን ከአንዲዛይረብል ከሆነው ወደ ዲዛይረብል ዋን የምንቀይረው ኮንትሮል በሆነ ነው ማለት ነው። ስለዚህ የሳይኮሎጂ ጎሎች በዋነኝነት እነዚህ ናቸው። ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን ኤንድ ኮንትሮል ማለት ነው። ስለዚህ በዋነኝነት እስካሁን ቀላል ነው። ስለዚህ ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ እዚህ ጋር ስለ ሳይኮሎጂ ባክግራውንድ እና ሂስቶሪካሊ ባክ እናያለን ማለት ነው። ሳይኮሎጂ is relatively a new field in the realm of sciences only about 125 years old. It began as a science of its own in 1879 in Leipzig, Germany, where with the establishment of psychology laboratory in the University of Leipzig by William Wundt እዚህ ጋር ምን ይለና ሳይኮሎጂ ሪሌቲቭሊ ከሌሎች ኮርሶች አንፃር አዲስ የሚባል ኮርስ ነው። ምክንያቱም 1879 ማለት ቅርብ ነው። በቅርብ አመታት ያለ የተፈጠረ ሳይንስ መሰጠት ከጀመረ ኮርስ መሰጠት ከጀመረ ቅርብ አመታትን 1 ሴንቸሪ ብቻ ነው የቆየው። ስለዚህ የት ነው ይሄን በዋነኝነት ሳይንስ መሰጠት የጀመረው? ጀርመኒ ላይፕዚግ ውስጥ በማን ነው? ዊሊያም ወንድት በተባለ ሰው ነው። Wundt developed the technique of objective introspection to scientifically examine
ሜንታል ኤክስፒሪየንስስ ምንድነው? እሱ ነው ዴቨሎፕ ያደረገው ይህን ኤግዛማይን ሜንታል ኤክስፒሪየንስን ወይም ደግሞ ሳይንቲፊካሊ እንደዚህ ነገሮች መስራት ቴክኒክ ዴቨሎፕ ያደረገው ውንድት ነው ማለት ነው። ስለዛ በዋነኝነት ስለ ሂስትሪው እናያለን ማለት ነው። እዚህ ላይ ምን እናያለን? አርሊ ስኩል ኦፍ ሳይኮሎጂ በዋነኝነት እሱ ክሬት ካደረገው በኋላ የተለያዩ ስኩል ኦፍ ቶቶች አሉ ማለት እሳቤዎች አሉ። ስለዛ ስለ ሳይኮሎጂ አርሊ ስኩሎች እናያለን ማለት ነው። ስኩል ኦፍ ቶት ኢዝ አ ሲስተም ኦፍ ቲንኪንግ አባውት አ ሰርቴን ኢሹስ ሳይ ፎር ኤግዛምፕል አባውት ሂውማን ቢሄቪየር ኦር ማይንድ። በዋነኝነት ስኩል ኦፍ ቶት የምንለው ይሄ ቅድም እንደነገርኳችሁ ሳይኮሎጂስቶች በብዙ ነገር በአንድ ተርም አይስማሙም። ሞር ያቺ ሳይኮሎጂ በአንድ ተርም ይስማማሉ እሱን ገለጽን ሞር እንጂ የራሳቸው ምን አላቸው ኢንቴንሽን ከሪሰርች አንፃር የራሳቸው ስለ ሳይኮሎጂ ምን አላቸው እሳቤ ያላቸው። ስለዚህ የራሳቸው የሆነ ምን ይኖራቸዋል? ስኩል ኦፍ ቶት ወይም ደግሞ እሳቤ ይኖራቸዋል። ስለ ሂውማን ቢሄቪየር ኦር ስለ ሰው ልጅ ማይንድ የራሳቸው የሆነ ስኩል ኦፍ ቶት ይኖራቸዋል ማለት ነው። ለምሳሌ አንዳንድ ሰዎች ምን ብለው ሊያስቡ ይችላሉ? ሂውማን ቢሄቪየር ኢዝ ኦል ሪዛልት ኦፍ ኢንሄሪታንስ ኦር ዩ ሜን ስቴድ ሴይ ኢዝ ሪዛልት ኦፍ ኢንተራክሽን ዊዝ ዘ ኤንቫይሮንመንት። አንዳንድ ሰው ምን ሊል ይችላል? መጀመሪያ ውርስ ነው፣ ከቤተሰብ የሚወረስ ነገር ነው፣ ከላይ የሚመጣ ነገር ነው ምን ሊል ይችላል? ሂውማን ቢሄቪየር። አንዳንድ ሰው ሌሎች ሰው ምንድነው የሚለው ደግሞ ከኢንቫይሮንመንቱ ጋር የሚኖረው ኢንተራክሽን ሂውማን ቢሄቪየር በዛ ይገለጻል ሊል ይችላል ማለት ነው። ዘ ፈርስት ሲስተም ኦፍ ቲንኪንግ ቴክስ ባዮሎጂካል አፕሮች ኤንድ ዘ ላተር ቴክስ አን ኢንቫይሮንመንታል አፕሮች። ምን ሁለቱም ምን የተለያየ ምን አላቸው አፕሮች አላቸው። ምክንያቱም የመጀመሪያው ምንድነው ኢንሄሪታንስ ነው፣ በዋነኝነት ይሄ ባዮሎጂካሊ አፕሮች ነው እያደረገ ያለው። ሁለተኛው ደግሞ ምንድነው ከኢንቫይሮንመንቱ ጋር የሚኖረው ኢንተራክሽን ያለው። ስለዚህ ይሄ ምንድነው ኢንቫይሮንመንታል አፕሮች ነው ማለት ነው። ስለዚህ ነገር ግን ሁለቱም ኮመን የሚያደርጋቸው ነገር አለ። ምንድነው? what is common in both is their tendency to give general systematized approach of explaining phenomena። ምክንያቱም ሁለቱም ምን እያደረጉ ነው? የሆነን ፌኖሜና ኤክስፕሌን እያደረጉ ነው ወይም ደግሞ እየሰጡ ነው ኤክስፕላኔሽን ስለ አንድ ፌኖሜና። ስለዛ ሞር የራሳቸው የሆነ ሳይኮሎጂስቶች የራሳቸው የሆነ አፕሮች አላቸው ማለት ነው። ስለዛ ሳይኮሎጂ as a discipline is embedded in different system of thoughts from its inception። ስለዚህ ሳይኮሎጂ ምን አለው? የራሱ የሆነ ሲስተም ኦፍ ቶት አለው ማለት ነው። this system of thought were very broad in early years of psychology and therefore we call school of thought። ስለዛ እነዚህ ሲስተም ኦፍ ቶቶች በጣም ብዙ ናቸው፣ እነዚህ እሳቤዎቻቸው ማለት ነው። ስለዛ ስኩል ኦፍ ቶት እንላቸዋለን። በዋነኝነት 5 ስኩል ኦፍ ሳይኮሎጂ አሉ። በዋነኝነት ብሮድ የሆኑ ሰፊ የሆኑና የሚታወቁ እነሱን የመጀመሪያው ምንድነው? ስትራክቸራሊዝም ነው። ስትራክቸራሊዝም ቪው ሳይኮሎጂ አዝ ስትራክቸር ኦፍ ማይንድ። ምንድነው እዚህ ጋር የሚለው? ስትራክቸራሊዝም ሳይኮሎጂን የሚያየው ምንድነው? ሳይኮሎጂ ስተዲ ስትራክቸር ኦፍ ማይንድ። ምንድነው ሳይኮሎጂ የሚያጠናው? የማይንድ ስትራክቸርን ነው ብሎ በዋነኝነት ያህል ከስሙ ስትራክቸራሊዝም ሲል ሞር ዲፋይን ያደርገዋል። በዋነኝነት ሳይኮሎጂ ስለ ማይንድ ስትራክቸር ነው የሚያጠናው ይላል። it is an expansion of Wundt's idea by his student named ኤድዋርድ ቲችነር። በዋነኝነት የውንድት አይዲያ ነው፣ ነገር ግን በኤድዋርድ ቲችነር በሱ ተማሪ አማካኝነት ኤክስፓንድ የሆነ ቲዮሪ ነው ማለት ነው። ቲችነር is a founder of structuralism። በዋነኝነት የውንድት ተማሪ ነው ብለናል። ይሄ ቲችነር የሱ ሐሳብ ነው ስትራክቸራሊዝም ማለት ነው። ስለዚህ the goal of structuralists was to find out units or elements which make up the mind such as sensation, image and feeling። ምንድነው አለኝ? ሳይኮሎጂ ስለ ማይንድ ስትራክቸር ነው የሚያጠናውልን አይደለ? ስለዛ ቲችነር ምን ብሎ ያስባል? ማይንድ ከ3 ኤሌመንቶች በዋነኝነት የተገነባ ነው። ከምን ከሴንሴሽን፣ ከኢሜጅን፣ ከፊሊንግ። ስለዛ ስለ ጎል ኦፍ ስትራክቸራሊስት ምንድነው አለን? እነዚህ ነገሮች ኤሌመንቶች ዲፋይን ማድረግ ወይም ደግሞ ፋይንድ አውት ማድረግ ነው ማለት ነው። ስለዛ the best known method used by them was introspection። በዋነኝነት የሚጠቀሙት ሜቶዶሎጂ ምንድነው? ኢንትሮስፔክሽን ነው ማለት ነው። ምንድነው?
ሉኪንግ ኢንዋርድ ኢንቱ አወር ኮንሽስነስ ይባላል። በዋነኝነት ኢንትሮስፔክሽን ዲፋይን ሲደረግ ይሄ ነው። ኢት ኢዝ አ ፕሮሲጀር ኤም ቱ አናላይዝ ሜንታል ኤክስፒሪየንስ ኢንቱ 3 ቤዚክ ሜንታል ኤሌመንትስ ምናለን። እነዚህ በዋነኝነት ስለ ሶስቱ ስለ ሴንሴሽን፣ ኢሜጅ ኤንድ ፊሊንግ አናላይዝ ወይም ደግሞ ሜንታል ኤክስፒሪየንሱን በእነዚህ በሶስት ሜንታል ኤሌመንቶች እንድናጠና ያስደርገናል ማለት ነው። ስለዚህ የመጀመሪያው ምንድን ነው አለን? ስትራክቸራሊዝም ነው አለን። ሁለተኛ ፈንክሽናሊዝም ይባላል። ፈንክሽናሊዝም ቪውስ ሳይኮሎጂ አዝ ስተዲ ኦፍ ፈንክሽን ኦፍ ዘ ማይንድ። እዚህ ጋር ደግሞ ምንድን ነው ሳይኮሎጂን የሚያየው ስለ ማይንድ ፈንክሽን የሚያጠና ትምህርት አድርጎ ነው የሚያስበው ማለት ነው። the founder of this school of thought is ዊሊያም ጄምስ። ሁሉም ስኩል ኦፍ ቶት የራሳቸው ፋውንደር ይኖራቸዋል። የመጀመሪያው የስትራክቸራሊዝም ማንን ነው? ያ ዊሊያም ወንድ ተማሪው ነው፣ ኤድዋርድ ቲችነር ነው። እዚህ ጋር ፈንክሽናሊዝም ላይ ማን አለ? ዊሊያም ጄምስ አለ። who was the first American psychologist and the author of the first psychology textbook። ይሄ ሰውዬ የመጀመሪያው የአሜሪካ ሳይኮሎጂስት ነው እና ሳይኮሎጂ መጽሐፍ የመጀመሪያው ጸሐፊ ነው ማለት ነው። unlike ወንድ ቲችነር ጄምስ focus on how the mind allow people to function in their world። ከነሱ በተቃራኒ ምንድነው ፈንክሽናሊዝም ወይም ደግሞ ጄምስ የሚያስበው እንዴት ማይንዳችን ፈንክሽን እንድናደርግ በሪል ወርልድ ላይ እንዴት እንደሚጠቅመን ወይም ደግሞ እንዴት አለው እንደሚያደርገን ነው በዋነኝነት የሚያጠናው። how people work, play, adapt their surrounding viewpoint he call functionalism። እንዴት ነው ማይንዳችን እነዚህ ነገሮች አለው የሚያደርገን ምን እንድናደርግ፣ ለምሳሌ እንድንሰራ፣ እንድንጫወት፣ ሰራውንዲንጋችንን እንዴት አዳፕት እንድናደርግ የሚያደርገን የሚገልጽልን ምን ይባላል? ፈንክሽናሊዝም ይባላል። he develop many research method other than introspection including questionnaires, mental test and objective description of behavior። በዋነኝነት ምን አላቸው? የራሳቸው ስኩል ኦፍ ቶት ምን አላቸው? የራሳቸው የሆነ ሪሰርች ሜተድ አላቸው። የመጀመሪያው ላይ ምን አለን? ኢንትሮስፔክሽን አለን። እዚህ ላይ በዋነኝነት ኩዌሽነሪ ሜንታል ቴስቶች አሉ። ስለዛ the main idea was ምንድነው አለን? በዋነኝነት እንዴት ማይንዳችን አለው እንደሚያደርገን such activity ላይ ማለት ነው። ስለዛ examining human mind in terms of structural element and functional views። በዋነኝነት ሁለቱ ፈንክሽን እና ስትራክቸራል ኤሌመንቶችን ዲፋይን ይደረግ ነበረ። it was believed that human mind is more than the sum of sensation as well as adaptive function. hence a new school of thought was emerged examine mind in a holistic manner, gestalt psychology። ከዚህ በኋላ በዋነኝነት ሁለቱ ቲዮሪዎች ነበሩ፣ ስትራክቸራሊዝም ኤንድ ፈንክሽናሊዝም። ሶ ማይንዳችን ከዛ በላይ ነው የሚል አዲስ ቲዮሪ መጣ። ምንድነው? ጀስታል ሳይኮሎጂ። የጀስታል ሳይኮሎጂ የምንለው ምንድነው? ሆሊስቲክ አፕሮች ነው። ሆሊስቲክ ማለት ሁሉንም ጠቅልሎ የሚያጠና ነው። እስቲ እንየው። ጀስታል ሳይኮሎጂ ቪው ሳይኮሎጂ አስ ስተዲ ኦፍ ዘ ሆል ማይንድ። በዋነኝነት ስትራክቸራሊዝም እና ፈንክሽናሊዝም ማይንድን ከፋፍለው ነው የሚያዩት። በዋነኝነት ጀስታል ሳይኮሎጂ ላይ ግን ምንድነው አዘ ሆል ማይንድ ሳይኮሎጂ ስለሱ የሚያጠና ነው ብሎ ያስባል ማለት ነው። የዚህም ፋውንደሩ ምንድነው? ማክስ ዌርትመር ይባላል። and his colleagues founded this school of thought in Germany in 20th century። በዋነኝነት የዚህ ስኩል ኦፍ ታውት መስራች እሱ ነው ብያቸዋለሁ። አብረውም የሚሰሩ ሰዎች ነበሩ። በ20ኛው ሴንቸሪ በጀርመን ይህንን ስኩል ኦፍ ታውት ምን ብለውታል? ክሬት አድርገውታል ማለት ነው። ጀስታል ሳይኮሎጂስት argue that the mind is not made up of a combination of elements. The German word gestalt refers to form, whole, configuration or pattern። ምንድነው የሚለው? ጀስት ማይንድ ኤሌመንት ብቻ አይደለም፣ አሰ ሆል ነው ልናጠናው የሚገባው። ጀርመን ወርድ ነው ጀስታል ማለት ምንድነው? ፎርም ማድረግ፣ ሆል ማድረግ፣ በዋነኝነት ሙሉ እንደማለት ነው። ኮንፊገሬሽን ኦር ፓተርን ነው። አኮርዲንግ ቱ them the mind should be taught as a result of the whole pattern of sensory activity and the relationship and organization within their patterns። ምንድነው? አሰ ሆል ነው ልናጠናው የሚገባው ብለው ያስባል። in brief the gestalt psychologist acknowledge consciousness። በዋነኝነት ኮንሺየስነስን አክኖሌጅ ያደርጋል ማለት ነው። they held that the whole is greater than the sum or parts of it። ምንድነው? ሆል ማይንዳችን ከፓርቱ ወይም ደግሞ ከሰሙ
ምን ይላል ይበልጣል ይላል። ፓርቶቹ ምንድናቸው ያልነው ቅድም ፈንክሽናሊዝም ላይ ምን አለን? ኤሌመንቶቹን ምን አለን? ሰንሴሽን፣ ኢሜጅ ኤንድ ፊሊንግ ብለናል አይደል? ስለዛ ሞር ማይንዳችን ከነዚህ ከሶስቱ ማይንድ ኢዝ ግሬተር ዛን ኢትስ ፓርት በዋነኝነት በዚህ ነው የሚታወቀው። ፓርቶቹ ምንድናቸው አለን? ኢሜጅ፣ ሰንሴሽን ኤንድ ፊሊንግ። ስለዛ ጀስት ሳይኮሎጂ ማይንድን አሰሆል ነው እንደ ትልቅ ነገር ነው የሚያየው ማለት ነው። ጀነራሊ ዋስ ኮመን ቱ ኦል those three school of thought is the fact they all try to examine the human mind which is internal, non visible or hidden experience of human beings። በዋነኝነት ሶስቱም ስኩል ኦፍ ታውቶች ኢንተርናል የሆነውን ቢሄቪየራችንን ነው የሚያጠኑት፣ ነን ኦብዘርቫብል። ምክንያቱም ሶስቱም ስለ ማይንድ ነው የሚያጠኑት። ስለዛ although it could be useful to understand this experience, it was believed that this subjective private experience can be observable, measurable and here can be studied scientifically። ምንድነው እነዚህ የሆነ ስለ ሂውማን ማይንድ ማጥናት ቢችሉም ነገር ግን ወይም ደግሞ ጠቃሚ ቢሆኑም እነዚህ ነገሮች ምን ሊደረጉ አይችሉም? ሜጀር ሊደረጉ አይችሉም ወይም ደግሞ ሳይንቲፊካሊ ስተዲ ሊደረጉ በሚቻል ነገር አይደለም። እነዚህ ሶስቱ ስኩል ኦፍ ቶቶች ማለት ወይም ደግሞ እሳቤዎች። ስለዛ it needs agreed get rid of dealing with subjectivity and all of its forms rather focus on studying behavior. This had left to the birth of new paradigm of thought about psychological behaviorism የሚል አዲስ ስኩል ኦፍ ታውት ክሬት እንዲደረግ ሆኗል በእነዚህ ምክንያት ማለት ነው። ቢሄቪየሪዝም ምንድነው ስንል behaviorism views psychology as a study of observable and measurable behaviors. John B. Watson is the founder of behaviorism. Other proponents include Thorndike and Skinner. For Watson, psychology was the study of observable and measurable behavior and nothing more about hidden mental process። በዋነኝነት behaviorism ኦብዘርቭ የሚደረግ ነገር ስለ ቢሄቪየር፣ ምክንያቱም ቢሄቪየር ምን ሊደረግ ይችላል? ኦብዘርቭ ሊደረግ ይችላል። ስለሱ ነው የሚያጠኑት። ይሄ ስለ ሜንታል ወይም ደግሞ ሃይድ የሆነ ስለ ሜንታል ፕሮሰስ ሳይሆን ኦብዘርቭ ልናደርገው የምንችለው ሜጀር ልናደርገው የምንችለውን ነገር በዋነኝነት ያጠናሉ። አኮርዲንግ ቱ ዋትሰን we cannot define consciousness any better than we can define the soul. We cannot locate it or measure it, therefore it cannot be the object of scientific study. ምክንያቱም ሜጀር ማድረግ ስለማንችል ይሄ the object of scientific study ሊሆን አይችልም ብሎ ይገልጻል። ዋትሰን the founder of behaviorism ማለት ነው። As to Watson, behaviorism had three other important characteristics in addition to focus on behavior: conditioned response as an element of or building blocks of the behavior, learned rather than unlearned behavior, and focus on animal behavior። እነዚህ ከላይ ጠቀስኳቸውን ሶስቱን ዋትሰን the main or important characters ብሎ ይገልጻቸዋል ማለት ነው። all the school of thoughts discussed so far were focusing on human mind and behavior as conscious experience, but the opposition to his assertion came to physician Vena, who after working with so many patients realized the human functioning was basically explained by more powerful forces which were not accessible to our consciousness. Hence the led to formulation of a new school of thought in psychology called psychoanalysis። ከነዚህ በኋላ እነዚህ ሳይኮአናሊሲስ የተባለ አዲስ ስኩል ኦፍ ታውት ምን ተደረገ? ፎርም ተደረገ። ይሄ ደግሞ ምንድነው? ሳይኮሎጂ ስታዲስ አባውት the components of the unconscious part of the human mind ምን የሚል መጣ? ከዛ በኋላ ሳይኮሎጂ ስለ unconscious part of the human mind የሚያጠና ፊልድ ነው የሚል ሀሳብ መጣ። ይህንን በዋነኝነት ሀሳብ ያመጣው ወይም ደግሞ the school of thought ፋዘር ተብሎ የሚጠራው ማን ነው? ሲግመንድ ፍሮይድ ነው። ሲግመንድ ፍሮይድ is the founder of this school of thought. He was the most controversial and most popular in the study of human behavior and mental process. በዋነኝነት ሲግመንድ ፍሮይድ ሲባል ሰምታችሁ ልታውቁ ትችላላችሁ። ኮንትሮቨርሻል የሆነ ሰው ነው እና በሳይኮሎጂ ስተዲ ላይ በዋነኝነት በጣም ታዋቂ ከሚባሉ ሰው ውስጥ አንዱ ነው ማለት ነው።
As a physician, Sigmund Freud became convinced that some of the physical illness of his patient didn't have medical or bodily cause but non-physical or emotional cause ምንድነው ዶክተርም ነው እና ምንድነው ፔሸንቶቹ ወይም ደግሞ ታካሚዎቹን በሚያክምበት ጊዜ ፊዚካል ወይም ደግሞ ቦዲሊ የሆነ ኮዝ የሌላቸው በሽታዎች አሉ እና እነዛ ምንድነው ኢሞሽናል ወይም ደግሞ ነን ፊዚካል ኮዝ ብሎ ይጠራቸዋል። ስለዛ he calls those kinds of illness as hysteria እነዚህን ኮዞች ምን ብሎ ጠራቸው ሂስተሪያ። ምክንያቱም አንድም ሰው ቦዲው ወይም ደግሞ የሆነ አካሉ ሳይታመም ነገር ግን ህመም የሚሰማው ከሆነ ያንን ፊዚካል ኢልነስ ወይም ነን ፊዚካል ኢልነስ ምን ብሎ ጠራው ሂስተሪያ ብሎ ጠራው ወይም ደግሞ ኢሞሽናል ኢልነስ ነው። or conversion of reaction to indicate the conversion of emotional problems into bodily problem ያለምንም ቦዲ ኮዝ ወይም ደግሞ አካል ላይ ምንም በሽታ ሳይኖር ከኢሞሽን ተነስቶ ወደ ቦዲ ኢልነስ ወይም ደግሞ ወደ ቦዲ ፕሮብሌም ሊቀየር የሚችል በሽታ ምን ብሎ ጠራው ሂስተሪያ ብሎ ጠራው ማለት ነው። he also understood that the conflicts and emotional trauma that had occurred in the early childhood can be threatening to be remembered consciously, therefore they become hidden or unconscious. They will remain to affect the later behavior ምንድነው ይሄ ቻይልድሁድ ትራውማ ምናምን የሚባለው ነገር ከቆየ በኋላ አፌክት ሊያደርገን እንደሚችል ስለዛ ነገር ስለ አንኮንሺየስ ስለሆነው ማይንድ ፓርት ሞር ምን ብለዋል አጥንቷል ማለት ነው። Freud argued that conscious awareness is the tip of the mental iceberg beneath the visible tip place that the unconscious part of the mind ምንድነው ብሎ የሚያስበው ኮንሺየስ አዌርነስ የምንለው ይሄ ለምሳሌ የበረዶ ግግር ካያችሁ ሞር ከላይ የሚታየው ፓርት አለና ከውሃ ውስጥ ደግሞ በጣም ስምጥ የሆነ ነገር አለና ኮንሺየስ አዌርነስ የምንለው ከላይ ያለችው ቲፕ ኦፍ አይስበርግ ነች። አንኮንሺየስ ፓርት ኦፍ ማይንድ ግን ከስር ያለው በጣም ትልቁ ነገር ነው። ምክንያቱም ሞር ፊገር አውት ላናደርገው ወይም ደግሞ ልናየው አንችልም ነገር ግን ምንድነው በጣም ትልቁን ፓርት ያዘው እሱ ነው ይላል። ምንድነው the unconscious which is the subject matter of psychoanalysis contains hidden wishes, passions, guilty secrets, unspeakable yearnings and conflicts between desire and duty በዋነኝነት ምንድነው hidden wish የምንላቸው ፓሽን ሴክሬቶችን በዋነኝነት unconsciousness ላይ እናያቸዋለን ማለት ነው። we are not aware of our unconscious urges or thoughts በዋነኝነት አናውቀውም ይሄንን ነገር ምክንያቱም አንኮንሺየስ የሆነ ነገር ነው and they make themselves known in dreams, sleep of tongue, apparent accident, even in a joke አንድ ሰው በቃ ማጠብቁትን ንግግር ሊናገርላችሁ ይችላል ወይም ደግሞ አመለጠኝ ከምላሱ አምልጦት የሚናገረው ነገር ሊሆን ይችላል በህልሙ ሊገለጥለት ይችላል እና በአንዳንድ አክሲደንቶች ሊፈጠር የሚችል ምክንያቱም ስለሱ ነገር በዋነኝነት አዌር አይደለም በደንብ ለኛ ግልጽ አይደለም አንኮንሺየስ የሆነ ነገር ስለሆነ ማለት ነው። ስለዛ he used clinical case study, hypnosis and dream analysis as a method ምን ይጠቀማል አለን hypnosis and dream analysis ይጠቀማል ማለት ነው as an object እና ስለ ስኩል ኦፍ ቶቶች እነዚህ ካየን በኋላ this school basically differ in terms of three issues: goal, object, goal and method of study በዋነኝነት እነዚህ ስኩል ኦፍ ቶቶች በሶስት ነገሮች ነው የሚከፋፈሉት በኦብጀክታቸው በጎላቸውና በሜተዳቸው ምንድነው ኦብጀክት ኦፍ ስታዲያቸው ምንድነው what they studied ምን ነው የሚያጠኑት ለምሳሌ ኮንሺየስ የሆነ ማይንድ ሊሆን ይችላል አንኮንሺየስ የሆነ ማይንድ ሊሆን ይችላል ወይም ደግሞ ኦቨርት የሆነ ቢሄቪየር ወይም ኮቨርት የሆነ ስለነሱ የሚያጠና በእሱ በኦብጀክታቸው ሊለያዩ ይችላሉ። ሁለተኛው ደግሞ in their goal ምንድነው ጎላቸው analyze the component of the mind or observing effect of the environment on the behavior ሊሆን ይችላል። እነዚህ ጎላቸው ምንድነው የሚለው ሊያያቸው ይችላልና በሜተዳቸው ሊለያይ ይችላል። ለምሳሌ ኢንትሮስፔክሽን የሚጠቀሙ አሉ ኦብዘርቬሽን የሚጠቀሙ አሉ ክሊኒካል ኮዝ ስተዲስን የሚጠቀሙ አሉ ማለት ነው።